ዛሬ በሚስተር ፕሮሞተር ልናይ የፈለግነው የዩቲዩብ ቻናል ትኩስ ነገር የተሰኘውን የዩቲዩብ ቻናል ነው። እንግዲህ ትኩስ ነገር ከ142,000 ሰብስክራይበር እና ከ425 ቪዲዮዎች በላይ ያሉት የዩቲዩብ እንትነው ቻናል ነው። እንግዲህ በዚህ ትኩስ ነገር በሚለው ቻናል ብዙ ጊዜ ማህበራዊ፣ ፖለቲካዊ እንዲሁም አልፎ አልፎ ሃይማኖታዊ የሆኑ ነገሮች ይነሱበታል። እንደዚህ ስል በእነዚህ በሚነሱት ሀሳቦች ላይ እንግዲህ ትኩስ ነገር የራሱን የሆነ ጥልቀት ያለው ሀሳብ የራሱን አስተያየት ይሰጣል። እንግዲህ ብዙ ጊዜ በከተማችን በአገራችን የሚካሄዱ ነገሮች ላይ ሀሳቡን በጥልቀት የሚሰጥ ኢትዮጵያዊ የዩቲዩብ ቻናል ነው። ከዚህም በተጨማሪ ሀሳቡን ከመስጠቱ ባሻገር የሚያቀርባቸው የዩቲዩብ ቪዲዮዎች አስተማሪ ናቸው። ሀሳቦቹ መሬት ጠብ የማይሉ የዩቲዩብ አይነት ነው። እንግዲህ በዚህ ቻናል ውስጥ የምናገኛቸው 425 ቪዲዮዎች በላይ አሉ። ብዙ ጊዜ ትኩስ ነገር ምንድነው ይሄ ወደ አንድ ያጋደለ ሀሳብ ሳይሆን በዛ በተለቀቀው የሪአክሽን ቪዲዮ ላይ የራሱን ሀሳብ እንዲህ ቢሆን እንዲሻላል የሚል ሀሳቦችን የሚያስቀምጥ የዩቲዩብ ቻናል ነው። እንግዲህ ይሄ የዩቲዩብ ቻናል ከሚሰጠው ጥቅም ከሚያስተላልፈው መልእክት አንፃር ሰብስክራይበሩ በጣም አናሳ ነው ብዬ እንደ ራሴ አስቀምጣለሁ። ከማጽናት አልፎ አንድ ነገር ማስተማር ከቻለ የማህበረሰብን ችግር ከቀረፈ የመንግስትን ችግር በአጽንኦት ከተናገረ አገሪቷ ላይ ያለውን አሁናዊ ሁኔታ በግልጽ ከተናገረ እንግዲህ የህብረተሰቡን ችግር አይቷል ማለት ይቻላል። እንግዲህ በትኩስ ነገር የምታገኟቸው ጥሩ ይዘት ያላቸው ቪዲዮዎች ናቸው። ከቪዲዮ ጥራት ከድምጽ ጥራት እንዲሁም ከጥልቅ ሀሳብ ጋር ታገኛላችሁ። ያልተጋነነ ታይትል ደስ የሚል የተምኔል ይገኛል። እንግዲህ በዚህ ትኩስ ነገር ዩቲዩብ ቻናል ላይ የተላለፉት ቪዲዮዎች አብዛኞቹ አስተማሪ ናቸው ብዬ አምናለሁ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም ትኩስ ነገር እንድትከተሉ ጠይቃለሁ። አመሰግናለሁ። በስተመጨረሻም ግን ሬት አድርገው ካላችሁኝ ከሚሰጠው ጥቅም አንፃር 9.7 ሰጠዋለሁ። ምክንያቱም 10 ከተሰጠው በዛው በሞቅታ እንዳይቀርብን ስለምንፈልግ ቀሪዋን ደግሞ ሳይሰለች ሳይታክት እንዲሰራ እንፈልጋለን። ሰላም ሁኑልኝ። ሚስተር ፕሮሞተር